አርዕስተ ዜና። በመንግስትና በህዝቡ መካከል ያለው ቅሬታ ከፍተኛ ሆነ። ዛሬም ህዝቡ የተለያዩ ቅሬታዎችን በመንግስት ላይ እያሰማ ይገኛል። በዚህም ተቃውሞ ተበራክቶ እስከ ቤተ መንግስቱ ድረስም ሊገሰገስ እንደሚችል መረጃዎች እየወጡ ነው። ሰፋ አድርገን ይዘንበታል። በሀዲያ ዞን አመካ ወረዳ ጽንፈኛ ፕሬዝዳንቶችን አሰማርተው የቡታራ እስጢፋኖስ ቤተክርስቲያንን ያስፈረሱና የኦርቶዶክሳውያንን መከራ ከፍ እንዲል ያደረጉ ባለስልጣናት እጃችን ገቡ። ዳግም የድሮን ጥቃት ይፈጸምብናል በሚል የገዳሟ ተማሪዎች እየተሰደዱ መሆኑ ተነገረ። በህወሓትና በመንግስት መካከል ከፍተኛ ውጥረት ነግሷል። ምናልባት ጦርነቱ ሊጀምር ይችላል። የተወዳጅ ቤተሰቦቻችን ይህ ኦርቶ ሚዲያ ነው። ኦርቶ ኒውስን ሰብስክራይብ በማድረግ ቤተሰብ ሁኑን። ይህ በየዕለቱ ሰበርና ወቅታዊ መረጃዎችንም እናቀርብበት ጥንክራችን ነው። በቅድሚያ ከፍተኛ መቃቃር ውስጥ ገቡ። መንግስትና ህዝቡ እርስ በርስ ዳርና ዳር ሆነው ጣት መቀሳሰርና ቀን መጠባበቅ እየጀመሩ ይመስላሉ። መንግስት በህዝቡ ላይ ከፍተኛ ግብር በመጣል አስጨናቂ የሆነውን ስራ ሲሰራ፣ ህዝቡ ደግሞ ከአቅማችን በላይ ነው፣ ከዚህ በኋላ የምንቆጣጠረው ወሰን የለንም፣ የመጨረሻ ጥጋችን ላይ ደርሰናል፣ በስተመጨረሻ ነገሮች ከራው የሚመጡ ከሆነም እንደ ህዝብ የምንጠቀመውን እኛ እናውቃለን ሲሉ መንግስት በእያንዳንዱ እንቅስቃሴ ግብር መጨመሩን ተከትሎ እያንዳንዱ ማህበረሰብ እንዲዘጋጅ ከፍተኛውን ንቅናቄዎች የተፈጠሩ ተብሏል። የመንግስት ያልተጠበቀ የግብር ጭማሪና የነዋሪዎቹ የኑሮ ውድነት እንዲሁም በሃይማኖታቸው በብሔራቸውና በስራቸው ቦታ ላይ የሚደርስባቸው ጭቆናና መከራን መቋቋም ያልቻለው ማህበረሰብ ጠቅላይ ሚኒስትሩ ላይ ብቻም ሳይሆን አጠቃላይ መንግስት ላይም እንደሚነሳ ከወዲሁ ጭምጭምቻዎች እየታዩ ይገኛሉ። በዚህ ጉዳይ ላይ ሌሎች ጥንክሮችን ሰፋ አድርገን የምናቀርብላችሁ ይሆናል። ህወሓትና ብልጽግና የመጨረሻውን ጦርነት ሊያደርጉ ነው ተባለ። እጅግ አስፈሪናም ለአራት ዓመታት ያህል ለረጅም ጊዜያት ሲካሄድ የነበረውና በብዙሃኑ ዘንድ እጅግ እንባን ያስነባው በሚሊዮን የሚቆጠሩ ወጣቶችን የቀጠፈው የሰሜኑ ጦርነት ዳግም አገርሽቶ አሁንም ሊነሳ እንደሆነ ተሰምቷል። የትግራይ ቴሌቪዥን እንደዘገበው ከሆነ ብቸኛው አማራጫችን ጠቅላይ ሚኒስትር ዶክተር አብይን ማስነሳትና ቦታውን መውረስ ነው ብሎ መግለጫ ሲሰጥ፣ በዚህ በኩል ደግሞ በብልጽግና ወገን ይህ ፍጹም የማይታሰብ ህልም ነው፣ ሙሉ በሙሉ ሰሜኑን እንቆጣጠረዋለን የሚልም እይታ ይዘውቷል። በወቅታዊ ሁኔታ ከትግራይ ብሔራዊ ክልላዊ መንግስት የሰጠው መግለጫም የጠቅላይ ሚኒስትር ዶክተር አብይ አህመድና የብልጽግና መንግስት ላይ ከፍተኛ ቅራኔ አስነስቶ ወጣቶችን ወደ ጦርነት እየማገደ ሲሆን፣ በመንግስት በኩልም ከፍተኛ የሆኑ የሰራዊት ኃይል ወደዚያ እያመራ እንደሆነ ታውቋል። አሁንም ለአራት ዓመታት ምናልባትም ከዚያ ዓመታት በላይ ሊቀጥል የሚችል ፍጅት ይነሳል የሚል ስጋት በበርካቶቹ ዘንድ ገብቷል። ጥንክሩን በሌላ መረጃ ሰፋ አድርገን እናመጣለን። በሀዲያ ዞን አመካ ወረዳ ጽንፈኛ ፕሬዝዳንቶችን አሰማርተው የቡታራ እስጢፋኖስ ቤተክርስቲያንን ያስፈረሱና ኦርቶዶክሳውያንን ያስጨፈጨፉ የብልጽግና ወንጌል የፕሬዝዳንት ባለስልጣናት አንደኛ አቶ ደገፈ ሞላንጎ የአመካ ወረዳ አስተዳዳሪ፣ ሁለተኛ ኢንጂነር ይሸቱ አዳነ አሼቦ የአመካ ወረዳ ፖሊስ አዛዥ፣ ሶስተኛ 50 አለቃ ጡምሲዶ ሞላጎ የወረዳ ሰላምና ጸጥታ ኃላፊ ናቸው። እነዚህ በሀዲያ ዞን አመካ ወረዳም ፕሮቴስታንቶች ኦርቶዶክሳውያን ላይ ጥቃት እንዲሰነዝሩና ታላቁን የቡታራ እስጢፋኖስ ቤተክርስቲያንን እንዲያፈርሱ እንዲሁም ኦርቶዶክሳውያን ላይ መከራ እንዲያመጡ በቀጥታ ከመንግስት በኩል ትዕዛዝ ተሰጥቷቸው ጥቃት እንዲፈጸም ያደረጉ ናቸውም ሲሉ በርካቶች በዘገባቸው ይዘወተዋል። በቀጣይ ዳግም የድሮን ጥቃት ይፈጸምብናል በሚል የገዳሟ ተማሪዎች እየተሰደዱ መሆኑ ተነገረ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ወሎ ሀገረ ስብከት በመካነ ሰላም ከተማ በቅርብ ርቀት አባይ ድልድይ አካባቢ የምትገኝ የአባይ ቅድስት አርሴማ ገዳም
በድሮን መደብደቧን ተከትሎ በገዳሟ ውስጥ ይማሩ የነበሩ የአብነት ተማሪዎች ገዳሟን ለቀው እንደተሰደዱ ተነገረ። ጸረ ሕዝቡና ሀገር አውዳሚው እነሆ በሐምሌ 15 2018 ማርፈጃውን በገዳሟ ላይ የድሮን ጥቃት ድብደባ መፈጸሙ ይታወቃል። ጥቃቱን ተከትሎ በገዳሟ ውስጥ መንፈሳዊ ትምህርታቸውን ሲከታተሉ የነበሩ የአብነት ተማሪዎችና አንዳንድ አበው መምህራን ልባቸው እጅጉን በመሰበሩ አካባቢውንናም ገዳሟን ጥለው ለመሰደድ መገደዳቸውን አውቀናል። ስለ ሀገር አንድነትና ሰላም በሚጸልዩ መናንያን መነኮሳትና ገዳማውያን ላይ እንዲሁም አብያተ ክርስቲያናት ላይ በሰው አልባ አውሮፕላን በሜካናይዝድ መሳሪያ ታግዘው የሚፈጸመው እልቂትና ውድመት አሁንም ተባብሶ እየቀጠለ ይገኛል። ሀገር እያስተዳደርኩ ነው የሚል ይህ አገዛዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ወሎ ሀገረ ስብከት ከመካነ ሰላም ከተማ በቅርብ ርቀት አባይ ድልድይ አካባቢ የምትገኝ አባይ ቅድስት አርሴማ ገዳም ውስጥ ታቅበው ስለ ነፍሳቸው መዳን፣ ስለ ሀገር አንድነትና ሰላም፣ ስለ ሰው ልጆች ሁሉ በሚጸልዩ መናንያን መነኮሳት ላይ ሐምሌ 15 ቀን 2018 ዓ.ም በተፈጸመው ዘግናኝ የድሮን ጥቃት 2 መናንያን መነኮሳት ለህልፈተ ሕይወት ሲዳረጉ በርካቶቹ ደግሞ ለከባድ የአካል ጉዳት መጋለጣቸው ታውቋል። በጥቃቱ በመነኮሳቱ ላይ ከደረሰው እልቂት በተጨማሪም የገዳማውያኑ የዓመት ቀለብ እህልና ጥራጥሬ፣ ተግባር ቤት፣ ማብሰያ ዕቃዎች፣ የውሃ ማጠራቀሚያዎች ታንከር ሙሉ በሙሉ መውደሙ ተረጋግጧል። በዚህም መናንያኑ የዕለት ቀለባቸውና በዛ በረሃ ውስጥ የመጠጥ ውሃ የሚያጠራቅሙበት የውሃ ታንከር በመውደሙ ለረሃብና ለከባድ የውሃ ጥም ተጋልጠዋል። በዚህ ምክንያትናም ዳግም ጥቃት ይፈጸምብናል በሚል ስጋት በገዳማ ውስጥ ይማሩ የነበሩ የአብነት ተማሪዎችና አንዳንድ አበው መምህራን ገዳሟን ለቀው የተሰደዱ ስለመሆናቸው ታውቋል። በዚህ ሀገረ ስብከት በመሃል ሳይንት ወረዳም በታሪካዊቷ ታዕካ ነገሥት አትሮንስ ማርያም ቤተክርስቲያን ላይ የካቲት 28 2018 ማርፈጃውን በተፈጸመ የከባድ መሳሪያ ጥቃት 2 ካህናትና 3 ዲያቆናት እንዲሁም አንዲት የቤተ ክርስቲያኑ አቃቤ በድምሩ 6 ንጹሃን ሲገደሉ ከአባለ ንጹሃን ደግሞም ለከባድ የአካል ጉዳት መጋለጣቸውን በዕለቱ መዘገባችን ይታወሳል። በአብራጽባ ዘመነ መንግስት እንደተመሰረተች የሚነገርላት ታሪካዊቷ ታዕካ ነገሥት አትሮንስ ቅድስት ማርያም ቤተክርስቲያን በርካታ ነገስታት ንግስናቸውን የተቀበሉባት፣ ከበርካታ ነገስታት በስጦታ መልክ የተሰጣቸውን ልዩ ልዩ ታሪካዊ ቅርሶችን በውስጡ የያዘች፣ ከሃይማኖታዊ ስፍራዎቿ ባሻገር በአካባቢው እንዲሁ እንደ ሙዚየም የምታገለግል ደብር ናት። በዚህ ታሪካዊ ዕድሜ ጠገብ ቅድስት ቤተክርስቲያን ላይ የካቲት 28 ቀን 2018 ማርፈጃውን በጀነራል ዘውዱ ሰጣርጌ የሚመራው መከላከያ ሰራዊት ተከታታይ የመድፍ ድብደባ ፈጽመዋል። በጥቃቱ የአትሮንስ ማርያም ቤተክርስቲያን አስተዳዳሪ ቆሞስ አባ ሞገስ ፍስሐ፣ የቤተክርስቲያኑ አቃቤ እማሆ ድንቁ ታክለን ጨምሮ ሌሎች 6 የቤተክርስቲያኑ አገልጋይ ቀሳውስት፣ ዲያቆናት ሲገደሉ ከ20 በላይ ንጹሃን ዜጎች መቁሰላቸው ነው በዕለቱ የተዘገበው። ይህ ኦርቶኒውስ ነው። ወቅታዊና ሳይንሳዊ ሃይማኖታዊ መረጃዎችን በስፋት የምናቀርብበት ቻናላችን ነው። ሰብስክራይብ እና ሼር ማድረጋችሁ እንዳይዘነጋ።